ወደ ታሪከ ዓለም በደህና መጡ። በዛሬው ቪዲዮ ላይ እግዚአብሔር ለመላእክቱ ራሱን ስለገለጸበት መንገድና ስለገለጸላቸው ጥበብ እናያለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር እሁድ ጠዋት ከቀኑ በመጀመሪያው ሰዓት ብርሃን ይሁን ብሎ ቢያዝዝ በምስራቅ በኩል ብርሃን ተፈጠረ። መንፈስ ቅዱስም መላእክትን እንደ እንቁላል በክንፉ እቅፍ አድርጎ ይዞ በግሩም ቃል ጠየቃቸው። ምን ብሎ ጠየቃቸው ቢሉ ይህ ሁሉ ሰማይ የእኔ ነው፣ ከቤቴ ማን አስገባችሁ? ከወዴትስ መጣችሁ? አላቸው። መላእክትም አቤቱ ከግሩማን በላይ ያለ ግሩም አንተ ነህ። በዚህ ያህል ድንጋጼ ያራድከን ያንቀጠቀጥከን እናውቅ ዘንድ አንተ ማነህ አሉት። መንፈስ ቅዱስም ሰማይንና ምድርን እናንተንም ለፈጠረ ለአብ ሕይወቱ እኔ ነኝ አላቸው። መላእክትም አቤቱ ጌታችን የፈጠረንንስ ያመጣንንስ ከቤትህ ያገባንን አንተ ታውቃለህ እንጂ እኛ ምን እናውቃለን አሉት። ፈጣሪነቱ የባህሪው እንደሆነ አመኑለት፣ መሰከሩለት። ሳጥናኤልም መላእክትና መንፈስ ቅዱስ ሲነጋገሩ በሰማ ጊዜ አፈረ፣ ደነገጠ። ወዲያውም ያ በምስራቅ የተፈጠረ ብርሃን እንደ ምንጭ እየፈሰሰ እንደ ጎርፍ ደርሶ አጥለቀለቃቸው፣ ዋጣቸው። ያ ብርሃን ከወዴት ተገኝቷል ቢሉ ያቺ የዘረጋት እሳት ብርሃን ውለጂ ብሎ ቢያዛት ብርሃን ወለደች። ያንንም ብርሃን በምስራቅ በኩል መንገድ ሰራለት። ስሙንም መዓልት አለው። መዓልት ማለት ብርሃን ማለት ነው። አንድም ሰራህን ማለት ነው። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ። ከዚህም በኋላ መንፈስ ቅዱስ አንድ ክንፉን ወደ ላይ ወደ ጽርሐ አርያም በአብና በወልድ ላይ ጭኖ አንድ ክንፉን ወደ ታች ዘርግቶ ይታያቸው። የላይኞቹ መላእክት ከታችኞቹ መላእክት ጋር ተያዩ። የማይቋረጠውን የማይፈሰውን የሥላሴን ክብር አዩ። ከዚህም በኋላ መላእክት በዚህ ብርሃን ምክንያት ጥበብ ተገልጾላቸው 3 ጊዜ ቅዱስ 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 እግዚአብሔር ብለው አመሰገኑት። እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ፣ በግንባራቸውም ተደፉ። ስለምን መላእክት 3 ጊዜ ቅዱስ 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 እግዚአብሔር ብለው አመሰገኑት ቢሉ ጠላታቸውን ሳጥናኤል ስላሳፈረላቸው፣ መንፈስ ቅዱስ በአምሳለ ርግብ ስለታያቸው፣ ለይኩን ብርሃን ብሎ ቃሉን ስላሰማቸው፣ ስለዚህ 3 ጊዜ ቅዱስ 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 ብለው አመሰገኑት። አንድም መላእክት 3 ጊዜ ቅዱስ 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 ማለታቸው የሶስትነታቸውን ነገር ሲናገሩ ነው። ያውስ ቢሆን ስለምን 3 ጊዜ ቅዱስ 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 አመሰገናቸው ቢሉ የሥላሴ ባህሪ አይለወጥም ሲሉ 3 ጊዜ ቅዱስ 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 ብለው አመሰገኑ። እግዚአብሔር ማለታቸውም የአንድነታቸውን ነገር ሲናገሩ ነው። ቅዱስ ማለት ምን ማለት ነው ቢሉ ክቡር፣ ንጹሕ፣ ልዩ፣ ጽኑ ማለት ነው። ስለምን ሥላሴ 7 ፍጥረታትን በአርምሞ 8ኛ ብርሃንን በተናግሮ ፈጠሩ ቢሉ የሚሰማ ፍጥረት አልተፈጠረም ነበርና 7 ፍጥረታትን በአርምሞ ከፈጠሩ በኋላ ሰማያውያን መላእክት ተፈጥረው ነበርና ብርሃንን በተናግሮ ፈጠሩ። ዛሬ ለነፍስ ለሥጋ የማይረባ የማይጠቅም ነገር አትናገሩ፣ አትጫወቱ ብለው መጻሕፍት ተናግረዋል። ስለምን ሥላሴ ጨለማን በፊት ብርሃንን በኋላ ፈጠሩ ቢሉ ጨለማ የኦሪት አምሳል ሲሆን ብርሃን የወንጌል አምሳል ነው። አንድም ጨለማ ያለማወቅ አምሳል ሲሆን ብርሃን የማወቅ አምሳል ነው። አንድም ጨለማ የገሃነመ እሳት አምሳል ሲሆን ብርሃን የመንግሥተ ሰማያት አምሳል ነው። ጨለማን በፊት ብርሃንን በኋላ ፈጠሩ። ከዚህም በኋላ መንፈስ ቅዱስ በሁለተኛው ሰዓተ መዓልት ወደ ኢየሩሳሌም ሰማያዊት ጠቅልሎ ወጣ። በዚህችም አንዲት ሰዓት
መላእክት ከነግህ ጀምሮ እስከ ሰለስት እየሰገዱ ቆይተዋል። ኤጲፋንዮስም ይህችን አንዲት ሰዓት በእግዚአብሔር ዘንድ 1 ሰዓት ናት፣ በእኛ ግን 83 ዓመት ከ4 ወር ነው ብሏል። መንፈስ ቅዱስም ወደ ኢየሩሳሌም ሰማያዊት ወጥቶ ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ እግዚአብሔር ከመላእክት እንደ መብረቅ የሚነግዱ እንደ እሳት የሚነዱትን መርጦ አቆማቸው። ዙሪያውንም ገጥሞ በመንበረ ስብሐት በመጋረጃው ውስጥ ክንፍ ለክንፍ አያይዞ ትቷቸዋል። ዛሬ መኳንንቱ፣ መሳፍንቱ፣ ነገስታቱ ለአዳራሻቸው ለእልፍኛቸው ጠባቂ ዘበኛ እንደሚያቆሙ እንደሚያሰፍሩ ሁሉ ለአርበኞች አሽከሮች ግምጃውን ቀሚስ መታጠቂያውን የወርቅ ሾተል እንደሚሰሩ እንደሚያሰናዱ ሁሉ እግዚአብሔርም ለመላእክት የሚሸልማቸውን ከዚያች ከተዘረጋች እሳት የብርሃን ግምጃ፣ የብርሃን ቀሚስ፣ የብርሃን መታጠቂያ፣ የብርሃን አክሊል፣ የብርሃን ዘውድ አዘናዳ፣ የልብሳቸውን ዘርፍ፣ የቀሚሳቸውን ጉርፍ ከላይ እስከ ታች ድረስ እንደ ቀሚስ ጉርፍ በእሳት ዕንቁ የተከበበ ነው። ከዚህም በኋላ እግዚአብሔር በሦስተኛው ሰዓተ መዓልት ወርዶ የኢዮርን አለቆች ዙፋን ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ እግዚአብሔር መላእክትን እንዲህ አላቸው፣ እናንት በእውነት ለፈጣሪያችሁ ያገለገላችሁ የሰገዳችሁ መላእክት የዘላለም ሕይወት የሚሆናችሁ ቅብዓት እቀባችሁ ዘንድ የደስታ ቀን ደርሷልና ተነሱ አላቸው። ከዚህም በኋላ 83 ዓመት ከ4 ወር እንደ ቅጠል ረግፈው እንደ ሻሽ ተነጥፈው ይኖሩ የነበሩ 4 አለቆች 40 ነገድ መላእክት ተነስተው በፊቱ ቆመው አቤቱ መስገድስ ሰገድንልህ፣ ነገር ግን የጌትነትህን ዳሩን ድንበሩን አልደረስንበትም አላወቅነውም አሉት። ከዚህም በኋላ አእምሮ እውቀት የሚሆናቸው ቅብዓት አጣፍጦ አከናውኖ በ3ኛው ሰዓተ መዓልት አጋዕዝትን ቀባቸው። በ4ኛው ሰዓተ መዓልት ኪሩቤልን ቀባቸው። በ5ኛው ሰዓተ መዓልት ሱራፌልን ቀባቸው። በ6ኛው ሰዓተ መዓልት ኃይላትን ቀባቸው። ከዚህም በኋላ እግዚአብሔር ለመላእክት የብርሃን መጎናጸፊያ አጎናጸፋቸው፣ የብርሃን ዝናር አስታጠቃቸው፣ የብርሃን ዘንግ ማህተሙ መስቀል የሆነ አስያዛቸው፣ የብርሃን ጫማ ጫማቸው፣ የብርሃን መነጽር አስያዛቸው፣ የብርሃን አክሊል ዘውድ ደፋላቸው። ስለምን እግዚአብሔር ይህን ሁሉ ለመላእክት አደረገላቸው ቢሉ ፍጡሮች ናቸው ሲል የብርሃን መጎናጸፊያ አጎናጸፋቸው፣ ተገዢዎች ናችሁ ሲል የብርሃን ዝናር አስታጠቃቸው፣ ሰራዊት ናችሁ ሲል የብርሃን ዘንግ አስያዛቸው፣ መውጣት መውረድ አለባችሁ ሲል የብርሃን ጫማ አደረገላችሁ። እኔን ማየት በፈለጋችሁ ጊዜ ያለምንም ምክንያት ማየት አትችሉም ሲል የብርሃን መነጽር የብርሃን መስታወት አስያዛቸው። የጸጋ መንግስት አንግሻቸዋለሁ ሲል የብርሃን አክሊል ዘውድ ደፋላቸው። ከዚህም በኋላ እግዚአብሔር በ7ኛው ሰዓት መዓልት ወደ ራማ ወርዶ የአለቆቹን ዙፋን ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች። ከዚህም በኋላ እግዚአብሔር ፈጣሪያችሁን ያገለገላችሁ የሰገዳችሁ መላእክት የዘላለም ሕይወት የሚሆናችሁ ቅባት እቀባችሁ ዘንድ የደስታ ቀን ደርሷልና ተነሱ ብሎ አስነሳቸው። ከዚህም በኋላ እግዚአብሔር አእምሮ፣ እውቀት፣ ፍቅር፣ ትህትና፣ የዋህነት፣ ትዕግስት የሚሆናቸውን ቅባት አጣፍቶ በ7ኛው ሰዓት አርባብን ቀባቸው። በ8ኛው ሰዓት መናብርትን ቀባቸው። በ9ኛው ሰዓት ስልጣናትን ቀባቸው። አለቃቸውም ሱሪያል ነው። ከዚህም በኋላ እግዚአብሔር በ10ኛው ሰዓተ መዓልት ወደ ኤረር ወርዶ የአለቆችን ዙፋን ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ እግዚአብሔር እናንት በእውነት ለፈጣሪያችሁ ያገለገላችሁ የሰገዳችሁ መላእክት የዘላለም ሕይወት የሚሆናችሁ ቅብዓት እቀባችሁ ዘንድ ተነሱ ብሎ አስነሳቸው። ከዚህም በኋላ መላእክት 83 ዓመት ከ4 ወር እንደ ቅጠል ረግፈው እንደ ሻሽ ተነጥፈው
ይኖሩ የነበሩ 3ቱ አለቆች 30 ነገድ መላእክት ተነስተው በፊቱ ቆመው አቤቱ ጌታችን መስገድስ ሰገድንልህ፣ ነገር ግን የጌትነትህን ድንበሩን መጨረሻውን ደረስንበትም አሉት። ከዚህም በኋላ እግዚአብሔር ለመላእክት እውቀት፣ ፍቅር፣ ትህትና፣ የዋህነት፣ ትዕግስት የሚሆናቸውን ቅብዓት አጣፍቶ አከናውኖ በ10ኛው ሰዓተ መዓልት መኳንንትን ቀባቸው። በ11ኛው ሰዓት ሊቃናትን ቀባቸው። በ12ኛው ሰዓት መላእክትን ቀባቸው። አለቃቸውም አናንያል ነው። ከዚህም በኋላ እግዚአብሔር መንፈስ ቅዱስ በ12ኛው ሰዓት ወደ ኢየሩሳሌም ሰማያዊት ወጥቶ በውስጧ ያለውን ሁሉ ብርሃን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነች። የሰባቱ ሰማያት የ10ሩ ሊቃናት የ100 ነገድ ቅብዓት እነሆ ተፈጸመ፣ እነሆ ተፈጸመ።